ጋይስ እንዴት ናችሁ? ዛሬ በስንት ጊዜ ትሬድ ወስጃለሁ። ዊን ነበረ ፈንድድ አካውንቱ ላይ ነው የወሰድኩት። እሱ ላይ ዊን ነበረ ማለት ነው የወሰድኩት። ትሬድ ባይሴን ፍሊፕ አድርጌ ነው ለመግዛት ነበር። ይሄን ቀን ሃይ ሪስክ ልሞክር የነበረው ግን ሾርት ሴትአፕ ስላገኘው ጂዩ ላይ እና ዶላር ኢንዴክስ ጋር ሳስተያየው አሪፍ ስለነበረ በዛች ሰዓት ለመውሰድ ወስኛለሁ ማለት ነው። ሶ የወሰድኳት ትሬድ ጂዩ ላይ ነው። ኦን ዘ ዴይሊ ዊከር ፔር የነበረው ጂዩ ነው። ሶ እዚህ ጋም ደግሞ ታርጌት ነበረኝ። እዚህ ጋር ፌር ቫልዩ ጋፕ ነው። 4 አወር ላይ ደግሞ ኢንተርናል ሬንጅ ሊኩዲቲ ነው ማለት ነው። ሶ ቤሪሽ የሆንኩበት ምክንያት እዚህ ጋር እችኛዋ ፌር ቫልዩ ጋፕ ተከብራ 4 አወር ላይ ነን አሁን ያለ ነው። ፕላስ ደግሞ ክሎጀር ሰጠኝ ማለት ነው የለንደን ካንድል ላይ። ስለዛ 5 ኤም እና ኒውዮርክ ድሮ ሊኩዲቲ እንደሚመቱ እርግጠኛ ሆንኩ ማለት ነው። ስለዛ ወረድኩ ወደ ሎወር ታይም ፍሬም ወደ 1 አወር ታይም ፍሬም ወረድኩ። እዚች ጋር ምን አገኘው? የድሮ ሴትአፕ ኒውዮርክ ላይ ነው ትሬድ የወሰድኩት። የ7 ኤም ካንድል ክሎጀር ሰጠኝ። ይህችኛዋን ፌር ቫልዩ ጋፕ ሪስፔክት አድርጎ ፌር ቫልዩ ጋር እንትን ኤስኤምቲ ነበረ መሰለኝ፣ እስኪ አልነበረም ብቻ ይችኛውን ኦርደር ብሎክ ታግ አደረገና ክሎጀር ሰጠኝ። ወደ 5 ሚኒት ወረድኩ። ወደ 5 ሚኒት ወርጄ እችኛዋ ካንድል ኤቲኤም ተከፈታ። ልክ ሲከፈት ምንድን ነው ያደርገው? እችኛዋን ሃይ ወሰደ። ከዛ ዳውን ክሎዝድ ካንድል ሰጠኝ ከዚችኛዋ ስር ከዚችኛዋ ከዛ ምንድን ነው ያደረኩት? እዚሽ ጋር ነው የገባሁት ማለት ነው። ይሄኛው እንደሚገርመው እችኛዋ ካንድል ሃይዋ ላይ ስትሄድ ስቶፕ ሎሴን አጀስት እያደረኩ ስለነበረ አናቷ ላይ እዚሽ ጋር ነው የገባሁት። ከዛ ፕሮቴክትድ ሃይ ላይ ያደረኩት ስቶፕ ሎሴን እችኛዋ ጋር ማለት ነው። ከዛ ይሄኛው 4 አወር ኤክስተርናል ሬንጅ ሊኩዲቲ የለም እሱ ላይ ነው ያደረኩት። 2.5 ነው ማለት ነው ትሬዱ። በስህተት $50 ነበረ ፈንድዱ ላይ ሪስክ ለማድረግ የሞከርኩት። በስህተት $43 ብቻ ነው የሆነው ማለት ነው። ቶሎ ስለሆነ የመጣችው ያችኛው በ5 ሚኒት ካንድል ለመግባት ስል ይሄኛው ድንገት ቢወርድብኝ አስቡት። ስለዛ እችኛዋ ካንድል ላይ ነው መግባት የፈለግኩት። ስለዛ 2.5 ታርጌት ታደረኩ። $100 ነበረ ፕሮፊት ታርጌቴ እዚህ ጋር አካባቢ። ከዛ ወርዶ ኮንሶሊዴት አደረገ መጣ። ይሄኛው 9 ኤም ካንድል ተፈጠረ። 9 ኤም ካንድል ሃዩን ፈጠረ፣ ወርዶ ቲፒ ነካ ማለት ነው። ሶ ይሄን ይመስል ነበረ ትሬዱ። ይኸው እዚች አናቷ ላይ ነው የገባሁት። እዚሽ ጋር ወጣው። 4 አወር ኤክስተርናል ሬንጅ ሊኩዲቲውን ከወሰደብን በኋላ ደግሞ ሪቨርስ አደረገ ፕራይስ። ስለዛ ፐርፌክት የሆነ ቦታ ላይ ነው የወጣሁት እዛሽ ጋር ማለት ነው። ያውና እንደሚታየው ኮሚሽን 3.50 ሲቀነስ 96 ይሆናል ማለት ነው አካውንቱ። ሶ ይሄን ይመስል ነበረ ትሬዱ። አሪፍ ጀምረነዋል። የመጀመሪያ ትሬድ ነው፣ ያን ያህልም ምንም አይልም። ከዚህም በኋላ ትሬድ ከወሰድኩ እለቀዋለሁ ማለት ነው። እንደዚህ በላይቭ አካውንቴ ላይ አልወሰድኩትም ያኛውን ትሬድ። ሶ የፈንድዱ ቻሌንጅ የመጀመሪያው ትሬድ ዊን ነበረ ማለት ነው። ይሄን ይመስል ነበረ።